የፋኖ ኃይሎች እያደረጉት ባለው ተጋድሎ ከፍተኛ የብልጽግና አገዛዝ ወታደሮች ለፋኖ እጃቸውን እየሰጡ እንደሚገኙ ለማወቅ ተችሏል። አገዛዙ የወደበት ብልጽግና ስርዓት ምንም የፋኖ እንቅስቃሴ በሌለበት ሸዋ ላይ በንጹሃን ተቋማት ላይ የድሮን ጥቃት እያደረሰ ተገኝቷል። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅት እንዳለ ይታወቃል፣ ህልውናችን ጥሶ ለሚመጣ እንመክታለን ሲሉም መልእክት አስተላልፈዋል። በኬንያ አየር ማረፊያ ሰራተኞች የስራ ማቆም አድማ አድርገዋል። ሁሉንም በዝርዝር እንመለከታቸዋለን። የፋኖ ኃይሎች እያደረጉት በሚገኘው ተጋድሎ ከፍተኛ የብልጽግና አመራሮችና ከፍተኛ የብልጽግና ወታደሮች ለፋኖ ኃይሎች እጃቸውን እየሰጡ እንደሚገኙ ታውቋል። የፋኖ ኃይሎች ሰሞኑን ያወጁትን የምህረት አዋጅ ተከትሎም የብልጽግናው አገዛዝ እየተናደደ በገፉ እጃቸውን እየሰጡ እንደሚገኙም ለማወቅ ተችሏል። የፋኖ ኃይሎች በበኩላቸው በአራቱም ማዕዘን ባደረጉት ከፍተኛ ተጋድሎ ከፍተኛ ቁጥር ያለው ከባድ መሳሪያዎችንና ብሬኖችን ጨምሮ ወታደራዊና ሎጂስቲካዊ መሳሪያዎችንም ማግኘታቸውን አስታውቀዋል። ይህ በእንዲህ እንዳለ አገዛዙ የወደግ ብልጽግና ስርዓት ምንም የፋኖ እንቅስቃሴ በሌለበት ሸዋ ላይ በንጹሃን ተቋማት ላይ የድሮን ጥቃት ማድረሱም ታውቋል። ዛሬ የካቲት 11 2018 ዓ.ም ሸዋ ላይ ፋኖ ተቆጣጥሮ የሚያስተዳድራቸው ነጻ ቀጠናዎች ላይ ያሉ ትምህርት ቤቶች ዝግ እንዳይሆኑና ሁሉም ተማሪዎች ትምህርታቸውን እንዲማሩ ፋኖ ቁርጥ አቋም ይዞ እያስተማረ ቢሆንም ጸረ አማራው ኦህዴድ መሩ የብልጽግና ስርዓት የንጹሃን መኖሪያ ቤቶችና ትምህርት ቤትን ጨምሮ በተቋማት ላይ በሚደርሰው የድሮን ጥቃት ተማሪዎችን ከስነ ልቦና ጫናና ጥቃት ጀምሮ እስከ ህይወት መስዋዕትነት እየከፈሉ ይገኛል። በዚህም በፋኖ ቀጠና ያሉ ትምህርት ቤቶች ላይ የሚማሩ ተማሪዎች እየተማሩ ባለበት ሰዓት ድንገተኛ ድሮን ሲመጣባቸው ክፍለ ጊዜውን አቋርጠው እንደ ወንጀለኛ ከክፍል ወጥተው ትምህርት ቤት ግቢውን በመልቀቅ እየተደበቁ ራሳቸውን ከጥቃት እየተከላከሉ እንደሚገኙም ታውቀዋል። ሸዋ ላይ ያሉ ተማሪዎች ከትምህርታቸው ጎን ለጎን ድሮን ሲመጣ ወደ ዛፍ ስር እየተሳቀቁ መደበቅ የዕለት ስራቸው እንደሆነም ለማወቅ ተችሏል። የአማራ ተማሪ ድንጋይ ላይ እየተቀመጠ ባልተሟላ መሰረተ ልማትና የመማሪያ ቁሳቁስ እየተማሩ አካባቢያቸው ላይ ያለ ትምህርት ቤት በድሮን ጥቃት ትምህርት ቤቱ ወድሞ ተማሪዎችም ሞቱ የሚል የሚያሳቅቅ ዜናም እየሰሙ እንደሚገኝ ታውቋል። የገብረ አባታቸው ቤት በስርዓቱ አገዛዝ ከባድ መሳሪያ ጥቃት ተቃጥሎ የስነ ልቦና ጫናና ጉዳቱን ችለው በተማሩ ተማሪዎች እንዴት በድሮን ይገደላሉ ሲሉም ጠይቀዋል። በተአምር ንጹሃንና ገበሬን በድሮን በመግደል ፋኖን ማሸነፍ አይቻልም፣ ይህን ስርዓት አምረን ታግለን እንጥለዋለን ሲልም የአማራ ፋኖ ብሔራዊ ንቅናቄ መረጃውን አድርሶናል። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቱን እንደጨረሰ አውቀናል ሲሉም አረጋግጠዋል። ህልውናችን ጥሶ ለሚመጣ እንመክታለን ሲሉ መልእክታቸውን ያስተላለፉም ሲሆን ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸው ጥሪ አቅርበዋል። የትግራይ ህዝብ አሁንም በከበባና በወረራ ስጋት ውስጥ ይገኛል ሲሉም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የካቲት 11 የሰማዕታትን መታሰቢያ ዕለትን አስመልክቶ ባስተላለፉት ወቅታዊ መግለጫም በትግራይ ህዝብ ላይ የተደቀነ ዘርፈ ብዙ ተግዳሮቶችን በዝርዝር አቅርበዋል። ሊቀመንበሩም በዋናነት የፕሪቶሪያው ስምምነት አለመተግበር እንደ ዶክተር ደብረጽዮን ገለጻ የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢቆጠሩም በትግራይ ሉዓላዊነት በተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡት ቃሎች እስካሁን አልተፈጸሙም ብለዋል። በዚህ ምክንያት የትግራይ ህዝብ አሁንም በከባድ ስቃይ መከራና ረሃብ ውስጥ እንደሚገኝም ጠቁመዋል። ክልሉ በማህበራዊና ኢኮኖሚያዊ ማነቆ ውስጥ መውደቁን ይህም ስምምነቱን በግልጽ የጣሰ መሆኑንም አጽንኦት ሰጥተው ተናግረዋል። ሁኔታው ከኢኮኖሚና ማህበራዊ ጫና አልፎ አሁን ላይ ወደ ተኩስና ወታደራዊ እንቅስቃሴ የተሸጋገረ መሆኑን ዶክተር ደብረጽዮን አስታውቀዋል። ያለውን አቅም አሰባስቦ ትግራይ ለመውረር ዝግጅቶች እንዳሉ ይታወቃል ያሉት ሊቀመንበሩ በትግራይ ላይ አዲስ ወረራ ለመፈጸም እየተደረገ ያለውን እንቅስቃሴም እጅግ አሳሳቢ መሆኑን ገልጸዋል። ዶክተር ደብረጽዮን በመጨረሻም ድርጅታቸው የተደቀነውን ስጋት በሰላምና በውይይት ለመፍታት ዝግጁ መሆኑን ቢገልጹም ህልውናችንን ጥሶ ለሚመጣ ግን እንመክታለን ሲሉም ጥብቅ ማስጠንቀቂያ አስተላልፈዋል። የትግራይ ሉዓላዊነት ለማረጋገጥ የህዝቦቹን ችግር ለመፍታት አንድነትን ማጥበቅና ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑንም ለህዝባቸው ጥሪ አቅርበዋል።
የክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው እያንዣበበ ያለውን የጦርነት ደመና የመጨረሻው የሰላም አማራጭ ተጠቅመን እናስቀረዋለን ሲሉም ሰላም መፈለጋችን ግን ራሳችን ከመከላከል አያድነንም ሲሉም ተደምጠዋል። በኬንያ አየር ማረፊያ ሰራተኞች የስራ ማቆም አድማ ማድረጋቸውም ታውቋል። በኬንያ አየር ማረፊያ የሰራተኞችን የስራ ማቆም አድማ ተከትሎ በረራዎች እንደተስተጓጎሉ የታወቀ ሲሆን የኬንያ ዋና የአየር ማረፊያ ሰራተኞች የተሻለ የደሞዝ ክፍያና የስራ ሁኔታን በመጠየቅ ሰኞ ዕለት ባደረጉት የስራ ማቆም አድማ ምክንያት በረራዎች መዘጋጀታቸው ታውቋል። የምስራቅ አፍሪካ ሀገር ዋና አየር መንገድ የሆነው ኬንያ ኤርዌይስ ባወጣው ማሳሰቢያ ደንበኞቹ በናይሮቢ ወደሚገኘው የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ከመሄዳቸው በፊት የበረራ ሁኔታዎችን እንዲያረጋግጡ አሳስበዋል። የአየር መንገዱ መግለጫ አክሎም የአየር ትራፊክ ቁጥጥር ስራ መዘግየት በመነሻና በመድረሻ በረራዎች ላይ ተጽዕኖ እያሳደረ መሆኑንና የበረራ መርህ ግብሮችን ማስተካከያ እንደሚደረግባቸውም ገልጸዋል። አየር መንገዱ መንገደኞች የበረራ ሁኔታዎች ሳይረጋገጥ ወደ አውሮፕላን ማረፊያው እንዳይሄዱም ይመከራል ብለዋል። በአውሮፕላን ማረፊያው ግቢ ውስጥ በሺዎች የሚቆጠሩ መንገደኞች ተገትረው የታዩ ሲሆን በአሶሺየትድ ፕሬስ አንዳንድ ቤተሰቦች እንደነገሩኝ ዘመዶቻቸው በአውሮፕላን ማረፊያው ተርሚናሎች ውስጥ ታግተው ይገኛሉም በማለት ገልጸዋል። ሶማሊያ በአሜሪካ ድጋፍ በአልሸባብ ላይ የምታደርገው ወታደራዊ ዘመቻ ማጠናከሯን ተገልጿል። ሶማሊያ በአሜሪካ ድጋፍ በሚፈጸመው የአየር ድብደባዎችና በቅርቡ ተጠናክሮ በቀጠለው የምድር ወታደራዊ ዘመቻዎች ከአልሸባብ ጋር ለዓመታት ስታደርግ የነበረውን ጦርነት መልክ እየቀየረው መምጣቱን የሀገሪቱ መንግስት አስታውቋል። የሶማሊያ መንግስት እንዳለው ቀደም ሲል በጽንፈኞች ቁጥጥር ስር የነበሩ ቦታዎችን ማስለቀቅ ተችሏል ብለዋል። በተጨማሪም በዘመቻው የቡድኑ አመራር ጨምሮ የቦምብ ማምረቻና ማስተላለፊያዎች መረቦች ኢላማ ማድረጉን እንደ ትልቅ ስኬት ጠቅሶታል። የሶማሊያ መንግስት ከአልሸባብ አንጻር አስመዘገብኩ ያለው ወታደራዊ ድል የተሰማው የአፍሪካ ህብረት የሰላም አስከባሪ ኃይሎች በሂደት ከሀገሪቱ እየወጡ ባሉበትና ሶማሊያ የራሷን የጸጥታ ኃይል ሙሉ በሙሉ ለመረከብ እየተዘጋጀች ባለችበት ወቅት ላይ እንደሆነም ታውቋል። ለዓመታት የአልሸባብ ይዞታ የነበሩት የታችኛው ሸበሌ፣ ሂራንና ጁባላንድ ግዛቶች አሁን በመንግስት ቁጥጥር ስር መዋላቸውን የሶማሊያ መከላከያ ሚኒስትር ዴታ ኦማር አሊ አብድላን ጠቅሶ አሶሺየትድ ፕሬስ ዘግቧል። በዘመቻው በተለይ ለአሜሪካ የሰለጠነው ዳና የተሰኘው የሶማሌ ልዩ ኃይል በከፈተው ዘመቻ በርካታ ታጣቂዎች መገደላቸውንና ተሽከርካሪዎች መመረካቸውን ሚኒስትሩ አረጋግጧል። የአሜሪካው የአፍሪካ ህዝብ በእንግሊዝኛ ምህጻሩ አፍሪኮም ከሶማሊያ መንግስት ጋር በመቀናጀት የአልሸባብ የስልጠና ማዕከላዊ የፈንጅ ማምረቻን ኢላማ ያደረገ የአየር ጥቃት እየፈጸመ እንደሚገኝም ዘገባው አመልክቷል። የጸጥታ ተንታኞቹ እንደሚሉትም ቀደም ሲል በምድር ውጊያ ተመጣጣኝ አቅም የነበራቸው ተፋላሚዎችም አሁን መንግስት በድሮን ክትትል የታገዘ አየር የበላይነት መውሰዱ የውጊያ ሚዛኑ እንዲያጋድልለት ረድቶታል ሲሉም ገልጸውታል። የሶማሊያ መንግስት ምንም እንኳን ወታደራዊ ድሎች ማስመዝገቡን ቢገልጽም አልሸባብ አሁንም በመዲናዋ ሞቃዲሾ ቦምቦችን የማፈንዳት አቅም እንዳለው ተናግረዋል። በተጨማሪም መንግስት ጦር በለቀቃቸው አካባቢዎች ታጣቂዎቹ ተመልሰው እንዳይገቡ ጠንካራ አስተዳደራዊ አገልግሎት መዘርጋት ወሳኝ መሆኑን ባለሙያዎች ጠቅሰዋል። ሶማሊያ ዓመታትን ካስቆጠረው ጦርነት በተጨማሪ ከድርቅና የግዛቷ አንድነቷን ከሚፈታተኑ ፖለቲካዊ አለመግባባቶች ጋርም እየታገለች ትገኛለች።